አስቡት በልጅነቱ በየቀኑ ጎህ ሳይቀድ ቀዝቃዛ የአየር ሁኔታ ተቋቁሞ ከእንቅልፍ የሚነሳ ወደ ትምህርት ቤት ለመሄድ አይደለም ላሞችን ለመንከባከብ እጅግ ድሃ አይናፋር በሰዎች ፊት ለመናገር እጅግ የሚፈራ ዓለም ይለውጣል ብሎ ማንም አልጠበቀም። ግን አንድ ውሳኔ ሕይወቱ ለዘላለም ለውጦታል። የዚያ ልጅ ስም ዴል ካርኒጌ ይባላል። ዴል ካርኒጌ ከድሃ ቤተሰብ ነበር የተወለደው። የገበሬ ልጅ ነው። በጠዋት ተነስቶ ላሞችን ያልባል፣ እንጨት ይቆርጣል፣ አስማዎችን ይቀልባል። ይህ ካከናወነው በኋላ ነበር ትምህርት ቤት ለመሄድ የሚዘጋጀው። የአድካሚ ሥራ ዴል ካርኒጌ ከአንዴም ሁለት ጊዜ ትምህርቱን እንዲያቋርጥ ምክንያት ሆኖት ነበር። እንደምንም ኮሌጅ ገባ። ሆኖም አባትየው የኮሌጅን ክፍያ ሊከፍሉለት ባለመቻላቸው በቀን 100 ኪሎ ሜትር በፈረስ ጀርባ መጓዝ ነበረበት። ዘውትር ከሚለብሰው ሌላ ቅያሪ ልብስና ጫማ ስላልነበረው ከክፍል ጓደኞቹ ጎን ደፍሮ ለመቆም ጉልበቶቹ ይንቀጠቀጡ ነበር። ቀስ በቀስ የበታችነት ስሜት እያደረበት መጣ። ወጣቱ ካርኒጌ ፈሪና አይናፋር፣ በራሱ የማይተማመን ሆነ። ችሎታውን በተግባር ለመተርጎም እስከሚያቅተው ድረስ ወረደ። ይህ የተገነዘቡት እናቱ በክርክር ክበቦች ውስጥ እንዲሳተፍ አበክረው ይገፋፉት ነበር። የእሳቸው ምክር ተቀብሎ ሞከረ፣ አልተሳካለትም። የጓደኞቹ መሳቂያ መሳለቂያ ከመሆን አልፎ በሁለት እግሩ ሊቆም አልቻለም። በየክበቡ እየገባ ብዙ ከመኮረ፣ ብዙ ከወደቀ በኋላ በመጨረሻው ተሳካለት። ይህ ድል ለተሳካ ኑሮ የሚያስፈልገውን በራስ መተማመን፣ በሚያደርጋቸው ነገሮች እርግጠኛ መሆን አስገኘለት። በአንድ ዓመት ውስጥ የተለያዩ ክርክሮችን አሸንፎ ስም ያለው ተናጋሪም ወጣው። ይህን ያዩ ተማሪዎችም ከሱ ምክር ለመጠየቅ ይገርፉ ጀመር። በትግል ያገኘው ዕውቀት አካፈላቸው። ብዙዎች እንደሱ ተሳካላቸው። ዴል ካርኒጌ የደረሰበትን የበታችነት ስሜት ለማስወገድ ባደረገው ትግል ሐሳቡን ለአንድ ወይም ለብዙ አድማጮች ለማስተላለፍ የሚያስፈልገው በራስ መተማመን መሆኑ ተረዳ። በዚያም አላቆመም። በራስ መተማመን ሰውን በየትም ቦታ ከሌሎች እኩል በሁለት እግሩ የሚያቆመው መሆኑ ተገንዝበዋል። ሰዎች እርስ በራሳቸው የሚያደርጉትን ግንኙነት ለመረዳት መሞከር ብቻ ሳይሆን መመሪያ የሚሆን መጽሐፍትን በማዘጋጀት ጠቃሚ መሆኑን በመገንዘቡ How to Win Friends and Influence People, How to Stop Worrying and Start Living, How to Develop Self-Confidence and Influence People by Public Speaking የተሰኙ እንቁ የመጽሐፍትን ለዓለም ገበያ ያቀረበ ሲሆን እነዚህ መጽሐፍት ዛሬ በመላው ዓለም በተለያዩ ቋንቋዎች ተተርጉሞ በሚሊዮኖች ኮፒዎች ተሰራጭተዋል። ከዓመታት በኋላ መናገር የፈራው ልጅ አዋቂዎች እንዴት መግባባት እንደሚችሉ ማስተማር ጀመረ። የቢዝነስ መሪዎች ከእርሱ ሊማሩ መጡ። በራስ መተማመን ስብዕና አይደለም፣ በየቀኑ የድግግሞች ውጤት መሆኑ ለዓለም አረጋገጠ። መልካም ጊዜ። አንድሮሜዳ ፖድካስት